ውሃ ልክ ያልታሰረ ቤትና መከባበር መተዛዘን የሌለበት ትድረት አንድ ናቸው። ሲፈርሱ አይቆዩም፣ እድሜ የላቸውም። የመጀመሪያው ትልቁ ሀብት ለሰው ልጅ የተሰጠው ፍቅር ነው። ሙህብ ነው፣ መዋደድ፣ መተዛዘን፣ መከባበር እና ችግሮች የሚፈጠሩት ሁላችንም ወደ ትዳር ስንገባ ከመቀበል ነው። የሆነ ደስታ እንዲሰጠን፣ ክብር እንዲሰጠን፣ እንክብካቤ እንዲደረግልን ከስሜት የሆነውም ከልብ የሆነውም ማንኛውም ነገር እንዲሰጠን ፈልገን ነው ወደ ትዳር ዓለም ውስጥ የምንገባው። ያን አስበን ነው። ግን እኛ መስጠት እንዳለብን የሚናገር አእምሮ የለንም። እንዴት ነው ሳንሰጥ የሚሰጠን? ክብር ስንሰጥ እንደምንከበር፣ ፍቅር ስንሰጥ እንደምንፈቀር መረዳት መቻል አለብን። መጀመሪያ ወደዛ ከመግባታችን በፊት ደግሞ ፍቅር፣ መከባበር፣ መተዛዘን፣ መተሳሰብ ካለበት ችግሮች ሲመጡ አብሮ መቆም፣ ህመም ይመጣል፣ ድህነት ይመጣል፣ ችግሮች አሉ። የዛኔ በመተዛዘን ፎርስ ያንቺ ጉዳት የኔ ይሁን ያንተ ጉዳት የኔ ይሁን የሚል ትልቅ የሆነ የዝነት ልብ መኖር አለበት። መከባበር የሚባለው ነገር ደግሞ ሴቷም ለወንዱ የአሚርነት ደረጃውን መጠበቅ አለባት፣ ታዛዥ መሆን አለባት። ወንዱ ደግሞ በሱ ስር ነው ያለችው። እሱ ሊንከባከባት፣ እሱ ሊካድማት፣ እሱ ማንኛውንም ነገር አሟልተው ሰክሰስፉል አድርገው ሊያስተዳድራት የያዛት ሴት ስትበሳቆሉ፣ ስትጠቋቁር፣ ጥሩ ውበት ኑሯት ተቀባብታ ግብተዋት እሱ ጋር ስትሆን ስትበሳቆልና ስትገረጣ ሲያይ ሊሰማው ይገባል። እሱ ጋር ነው ያለችው። ስለዚህ እህታችን ላይ ወይ እህቱ ላይ ሲደርስባት ያየውን ነገር ይጠላል አንድ ሰው። እሷም ላይ ሚስቱም ላይ የሚደርሰው ነገር ከዛ በላይ ጠያፍ እንደሆነ መረዳት መቻል አለበት። ምክንያቱም በሱ ቁጥጥር ስር ነች። ስለዚህ ሊያከብራት፣ ማንኛውንም ስሜቷን ሊያከብርላትና ሊረዳት ይገባል። ስለዚህ መስጠት የሚባለው ነገር ሲመነጭ በፍቅር መስጠት፣ በመከባበርም መስጠት፣ በመተዛዘንም መስጠት፣ ማንኛውንም ነገር ተሰጭነት፣ ተቀባይነት ይመጣል ከዛ በኋላ። በእርግጥ አንዳንድ ሰዎች ክብር ሲሰጣቸው ክብር አይሰጡም፣ ፍቅር ሲሰጣቸው ፍቅር አይሰጡም። ከኛ ውጭ መሄጃ የለውም፣ ከኔ ውጭ መሄጃ የላትም፣ ከኔ ውጭ መሄጃ የለውም አይነት ሙድ ውስጥ ይገባሉ። በዚህ ሰዓት እንደዛ ነው። ያም የሚመጣው መቀበልን ብቻ ስለምናስብ ነው። መስጠት እንዳለብን ግዴታ ካሰብን አዝኖ ሲመጣ ባልየው ወይ ደብሮት ወይ ከፍቶት ወይ ቆሸሾ ልብሱ ምናምን የሆነ ስራ ቆይቶ ሲመጣ ምን ላድርግለት፣ ምንድን ነው የሚያስፈልገው አይታ ፊቱን፣ ሰውነቱን፣ ሁኔታውን አይታ አረጋግታ አስደስታ፣ ርቦት ከሆነ የሚበላውን አቅርባ፣ መታጠብ የሚያስፈልገው ከሆነ ታጥቦ ልብስ እንዲቀይር ሬዲ ታደርገዋለች። ሱብሃንአላህ ምቾት ትሰጠዋለች። ምቾት ስትሰጠው እሱ ደግሞ ለሷ እንደዚህ በቃ ውጭ የደረሰበትን ነገር ይረሳል እና ይረጋጋል፣ ደስተኛ ይሆናል በትዳሩ። ከዛ በኋላ ውጭ ያለውን ነገር መቆየትም ከጓደኛ ጋር ጊዜ ማሳለፍ ይተውና ከሷ ጋር ጊዜ ማሳለፍ ይጀምራል ማለት ነው። ማንኛውም ብዙ ነው ተዘርዝረው ያልቅም የትዳር ሀያት፣ በእኔ የሚነገር አይደለም። ግን መስጠትን ባጭሩ መስጠትን አስበን ነው ስንጋባ ትዳር ስንይዝ መቀበል እንዲመጣ እንጂ ለመቀበል ብቻ እሱ እንክብካቤ እንዲያደርግላት ብቻ ምገባ ከሆነ ትዳርን የሚፈልጉት ብዙ ሴቶች እንክብካቤ ብቻ እንዲደረግላቸው ነው። አዎ ነአም፣ ግን እንክብካቤ እንዲደረግላት እሷ ደግሞ እሱን የበለጠ ቤቱን እንዲወድ፣ ትዳሩን እንዲወድ፣ ፍቅሩን እንዲወድ፣ እንዲያከብራት፣ እንዲያዝንላት ልቧን ክፍት ማድረግ፣ ፈገግ ማለት፣ በጣም በጥሩ ጨዋነት በተላበሰ አህላቅ ማለት ነው ደስተኛ እንዲሆን፣ እሷን ውጭ የሚያሳልፈው ነገር እንዲያንስበት፣ እሷ ጋር ያለው እንዲበልጥበት መሆን ማድረግ መቻል አለባት ማለት ነው። ከዛ እሱ ደግሞ ለሷ ውበቷን መከታተል አለበት፣ ደስታዋን መከታተል አለበት። ምን እንደው የሚያስደስታት ምን ይዤላት ብገባ ነው? ምክንያቱም የሱን እጅ የምትጠብቅ ነች አንድ ሴት እኮ። ቤት እንግዳ አስቤዛ አልቆ ለመናገር ተሳቃ ሊሆን ይችላል። ብዙ ነገሮች አሉ ተዘርዝረው አያልቁም። እነዛ ነገሮች ላይ ፎከስ ማድረግ መቻል አለበት። ምን አደረግሽው፣ ምን ሆነ ስንል ይከብዳል። ትዳር እንዲህ ቀልድ አይደለም። ግን የሁለቱ ቅንጅት ያስፈልጋል። 50 በ50 የሌለበት
ትዳር 50 በ50 ፍቅር የሌለበት ምላሽ መሰጣጠት የሌለበት ትዳር አይቆይም፣ ይናዳል። ልጆች ይወለዳሉ፣ ልጆች ይበተናሉ። እንደገና ደግሞ ዋጋ የተከፈለበት ብዙ ዋጋ ተከፍሎ ከድህነት ተነስተው ብዙ ደረጃ ደረሱ ሲባል ይበተናሉ። እንደገና ሌላ አጀንዳ። እድሜያችን ግን መቼ እንደምትቋረጥ አናቅም። ያሳለፍነውን እያሰብን ስለ ሴት ክፋት፣ ስለ ወንድ ክፋት ሁሉም እያወራ እድሜውን ይሸኛል። መቼ ግን አጀላችን መጥቶ እንደሚቀጨን አናቅም። ስለዚህ የተሰጠንን እድል ለመጠቀም ሰጭ ሁነን እንዘጋጅ። ተቀባይ የሚሆነው እንደዚሁ ሰጭ ሆኖ ሲመጣ ከመሰጣጠት ሙሉ የሆነ ፍቅር ይገኛል። የሰው ልጆች እኮ ትልቁ ሀብታቸው ፍቅር ነው። ፍቅር ካለ ማንኛውንም ነገር ማግኘት እንችላለን። አስቸጋሪ የሆኑ ነገሮች እንኳን ይወገዳሉ። ሸይጣን እንኳን የሚወገድበት አንደኛው ሰይፍ ሙህብ ነው፣ ፍቅር ነው። በመተዛዘን በመከባበር በመዋደድ የተመሰረተ ፍቅር አይናድም። ሰላማችሁን ያብዛልኝ።